አምናችሁ ለጀመራችሁ አሁን ላይ በባትሪ እየተፈለጋችሁ ነው። የፔፐር ባግ ቢዝነስ ከዚህ በፊት ቪዲዮ ሰርቼላችሁ ነበር። ብዙዎቻችሁ በኢንቦክስ ስታመሰግኑኝ ነበር። እኔም አመሰግናለሁ አምናችሁኝ ስለጀመራችሁ። የወረቀት ዘንቢል ለማምረት በሁለት ቀን ውስጥ ወደ ገበያ ለመግባት እንዴት መጀመር እንደምትችሉ፣ ምን ያህል ወጪ እንደሚያስወጣችሁ እያንዳንዱን ዋጋ ይዤላችሁ መጥቻለሁ። የሚያስፈልጓችሁ ዕቃዎች ክራፍት፣ ዱፕሌክስ፣ ካምሱር፣ ኮላ ማጣበቂያ፣ ቀዳዳ መብሻ፣ ገመድ፣ መቀስ፣ ከተር፣ ማስመሪያና ብሩሽ ያስፈልጓቸዋል። ለነዚህ ጠቅላላ ወጪዎች 11775 ብር ያስፈልጋቸዋል። እንዲሁም ደግሞ የወረቀት ማምረት ብቻ ሳይሆን ማተምም እፈልጋለሁ ካላችሁ እነዚህ ዕቃዎች ያስፈልጓቸዋል። ሲልክ ስክሪን፣ ወንፊት፣ ሜሽ፣ ቀለም፣ ውሃ መርጫ እንዲሁም ደግሞ ማድረቂያ ያስፈልጋቸዋል። እነዚህ ጠቅላላ ዋጋቸው 13950 ብር ነው። ስለዚህ ይሄንን ቢዝነስ ለመጀመር የምትፈልጉ ሰዎች፣ ፔፐር ባግ ማምረት ለምትፈልጉ ሰዎች ስልጠና ምናልባት አክቲቭ ከሆናችሁ ከ1 እስከ 2 ቀናት ይፈጅባችኋል። ይሄንን ስልጠና ከረንትሊ በአካል መውሰድ ትችላላችሁ፣ እንዲሁም ደግሞ በኦንላይን ወደፊት የማመቻችላችሁ ይሆናል። ኮሜንት ሴክሽን ላይ አሳውቁኝ። ይሄንን ቢዝነስ ለመጀመር የምታስቡ ሰዎች አሁንም ድረስ ሌት አይደለም። በትንሽዬ መነሻ ካፒታል መጀመር ትችላላችሁ። ቪዲዮውን ላይክ፣ ሪፖስት ማድረግ እንዳትረሱ። ሙሉ የሚያስፈልጓችሁን የእያንዳንዱን ወጪ ምናልባት አንዳንድ ዕቃ ቤታችሁ ካለ እያንዳንዶቹን ወጪዎች ቴሌግራም ቻናል ላይ አስቀምጬላችኋለሁ። እዛ ላይ ኮንታክት ማለት ደውላችሁ የፈለጋችሁትን ኢንፎርሜሽን የፈለጋችሁትን ሮ ማቴሪያል መውሰድ ትችላላችሁ። ቴሌግራም ቻናሌን ጆይን ማድረግ እንዳትረሱ። ሲዩ